የኢየሱስ ክብርና መንፈስ በአንተ ላይ ሆኖ ለትውልድ በረከት ትሆናለህ። አሜን። በኢየሱስ ስም እግዚአብሔር ካንተ ጋር ነው። አንደኛ ስማኝ፣ እንዴት ያለው መሰለ ተማር። እውነት ነው። መሻቴ ነው። መማርን እፈልጋለሁ በጣም በቃ ይኸውልህ፣ መጀመሪያው ነገር ተማር። ሁለተኛው ለጊዜው ከሆነ አገልጋይ ስር ሁን። ግን እግዚአብሔር እያለኝ ያለው ራእይ በሱ ውስጥ አስቀምጫለሁ። አሜን። እውን አደርጋለሁ። አሜን። ራሴ እሰራለሁ እያለኝ ነው። አሜን። አሜን። ሱቅ አይደለም የሚከፈተው። እውነት ነው። የእግዚአብሔር ቤት ነው። አሜን። አደራ። አሜን። በነፃ የተሰጠህን ጸጋ በነፃ ለማገልገል ፍቀድ። በጣም ዝግጁ ነኝ። እግዚአብሔር ሰው እያገለገልኩ ነው በነፃ። ልትመጣ ያለች ጊዜ እውነት ነው። እግዚአብሔር ሰው ጊዜው ሲመጣ ወጥተ ቸርች ፕላንት ታደርጋለህ። አሜን። አሜን። በኢየሱስ ስም እስከዛ ድረስ ጤናማ ከሆነ አገልጋይ ጋር አብረ ከስር ተማር። አካሄድ መንገድ አሜን። ጸልይ። ኢትዮጵያ ውስጥ ላትቆይ ነው። አሁን የምትለኝ ነገር በጣም ደጋግሞ በራእይ ያሳየኝ ነገር ነው። ድምጽ እግዚአብሔርን ሰማለሁ። ያንተንም መንፈስ በጣም ነው ማሸተው። ባይዜ በጣም ከቅባት ጋር ኮኔክት እያደረኩ ነው። እግዚአብሔር ካንተ ጋር እንደሚሰራ አምናለሁ። ያፍ ቃል ጠብ እንደማይል አውቃለሁ። እግዚአብሔር ሰው ተንቢ፣ አንተ ሰማይ ክፍት ነው። ዝም ብለህ ተንቢ፣ ይሆናል በእግዚአብሔር ፊት። አሜን። አሜን። በኢየሱስ ስም ምን እንደማይ ታውቃላችሁ? አሜን። የውጭ በሮች ተከፍተውለታል። አሜን። አሜን። ትልቅ ነገሮች በህይወቱ ላይ ሲሆኑ አያለሁ። አሜን። በኢየሱስ ስም ሰዎችን አሳልፎ ይሰጣል። አሜን። በቋንቋ ማታቃቸው፣ በዘር ማታቃቸው፣ የምንም የስጋ ትስስር ካንተ ጋር የሌላቸው ሰዎች ስለ አንተ እግዚአብሔር ያስነሳቸዋል። አሜን።